ሰላም ጤና ይስጥልኝ አድማጭና ተከታታዮች ዛሬ ሐምሌ 25 ቀን 2018 ዓ.ም ዕለታዊ ታማኝ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም ዋናዎቹን ላስደምጣችሁ። ህወሓት ጦርነቱን በይፋ ጀምሯል። በትግራይ ሸሬን አቅጣጫ በኢትዮጵያ መከላከያ ሰራዊትና በትግራይ ኃይሎች መካከል ዛሬ ጠዋት 11 ሰዓት አዲስ የትጥቅ ግጭት መቀስቀሱ ተሰምቷል። ብልጽግና ጦርነቱን ጀምሯል ሲል ህወሓት ከሷል። ድርጅቱ ዛሬ በወጣው መግለጫ የትግራይ ህልውና በብልጽግና መቃብር ላይ ይወሰናል ሲልም ተደምጧል። ከዚሁ ጋር በተያያዘ የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ የትግራይ ሰራዊት አመራሮችና አባላት በጥቂት የህወሓት ፖለቲከኞች ተገፋፍተው ክልሉን ዳግም ወደ እልቂት ከመክተት እንዲቆጠቡ ጥሪያቸውን አቅርበዋል። በዝርዝር ምን የሚሆነው እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደምናየው ዝርዝር መረጃችን ስናልፍ ፊልድ ማርሻል ብርሃኑ ጁላ እየገጠሙ ያለው ከጀግናው የኢትዮጵያ ሰራዊት ጋር ብቻ አይደለም። ጦርነት ቀድመው ከሚሰፉ የምስራቅ አፍሪካን መልክዓ ምድሮች እንደ እጃቸው መዳፍ ከሚያውቁ በአፍሪካ ያሉ ከተባሉ የጦር ሊቆች ጋር ነው ብለዋል። እየገጠምኩ ያለው ዛሬ ብቻ ሳይሆን ትናንት ኤርትራ ስትወጋ የባድሜን ምሽግ ንደው ከጉድ ካወጡ የኢትዮጵያ አሉኝ ከምትላቸው የጦር መሐንዲሶች ጋር ነው ብለዋል። እየገጠመ ያለው ከሰሜን ሸዋ በአንድ ሳምንት አሮጠው ወደ ጎሬ ከከተቱ ስለንቦናን ጠንቅቀው ከሚረዱ ሰራዊት ማዋጋት ውጊያ ቀዶ መስፋት ከተካኑ የፈጣኑ ውጊያ ሳይ የተመሰከረላቸው መደበኛ ጦርነቶችን በተደጋጋሚ አድርገው ኢትዮጵያን ካስከበሩ ትከሻቸው ላይ ለደረደሩት ለእያንዳንዱ ኮከብ ከ40 ዓመት በላይ በጦር አውድማ ዋጋ ከከፈሉ በዓለማችን ላይ በአሁኑ ሰዓት በሚደረጉት የትኛውም ጦርነቶች የመምራት አቅም ካላቸው ሀያላን ፊት አውራሪዎች ጋር ነው የገጠምከው ብለዋል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትሩ ዶክተር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ የትግራይ ሰራዊት አመራሮችና አባላት በጥቂት የህወሓት ፖለቲከኞች ተገፋፍተው ክልሉን ወደ ዳግም እልቂት እንዳይከቱ ጥሪያቸውን ከወዲሁ ያቀረቡ ሲሆን አቶ ጌታቸው በኤክስ ገጻቸው የደብረ ጽዮንን ንግግር አያይዘው ባሰራጩት እጅግ ነቀፋ የበዛበት መልእክት የህወሓት አመራሮች የትግራይን ህዝብ አንድነት በመበተን እንዲሁም በፋኖ በሱዳን ጄኔራሎች አልቡርሃንና በኤርትራ መንግስት ሻቢያ ላይ ተማምነው ዳግም ጦርነት ለመክፈት የሚያደርጉት ፉከራ የሚያመጣው ለውጥ እንደሌለ ገልጸዋል። በዶክተር ደብረጽዮን ገብረ ሚካኤል፣ በወይዘሮ ፈትለወርቅ ገብረ እግዚአብሔር እና በቀድሞ የህወሓት ሹም አቶ ጌታቸው አሰፋ መሪነት በጉልበት 4 ኪሎ እንመለሳለን በማለት የሚያልሙት ቅዠት በአስቸኳይ እንዲያቆሙም አስጠንቅቀዋል። ከፌዴራል መንግስት ጋር በቅርበት እየሰሩ የሚገኙት አቶ ጌታቸው የትግራይ ሰራዊት ከምንም በላይ የህዝቡን ደህንነት እንዲያስቀድም ጥሪ አቅርቧል። የሰራዊቱ ዋነኛ ትኩረት የትግራይ ህዝብ ሰላምና ህልውና እንጂ በጣት የሚቆጠሩ ወንጀለኞች ህልውና ሊሆን እንደማይገባም አጽንኦት ሰጥተዋል። አቅም እያለ የህዝቡን የህልውና ጥያቄ መመለስ የሚቻለው በሰላማዊ መንገድ ብቻ መሆኑን በማስገንዘብ ሰራዊቱ በህይወትና በአካሉ ላይ እየተቆጠረበት ያለውን ኃይል ይበቃል ሊለው እንደሚገባም አሳስበዋል። በመጨረሻም በሐውልት የህወሓት ጽሕፈት ቤት የመሸገው የብጥብጥ ቡድን ሲሉ የጠሯቸው እነዚህ አካላት በፉከራና በውጭ ኃይሎች ድጋፍ ላይ በመተማመን የዲፕሎማሲ በሮች ከዘጉ በኋላ አሁን መሬት ላይ ያለው እውነት ሲከብዳቸው ዓለም ይድረስልን እያሉ መጮኻቸው ማመዛዘን የጎደለው የፖለቲካ ኪሳራ መሆኑን በአጽንኦት ተችተዋል። ወደ ላይኛው ዝርዝር መረጃችን ስናልፍ ብልጽግና ጦርነቱን ጀምሮታል ሲል ህወሓት የከሰሰ ሲሆን ድርጅቱ ዛሬ በወጣው መግለጫ የትግራይ ህልውና በብልጽግና መቃብር ላይ የሚወሰናል ብሏል። ህወሓት የፌዴራል መንግስቱ የትግራይን ህዝብ ለማጥፋት ሲያካሄድ የቆየውን ሁለንተናዊ ከበባና እገዳ በድሮንና በተላላኪ ታጣቂዎች ሲፈጽም የቆየውን ጥቃት ወደ ከፍተኛ ደረጃ በማሳደግ ዛሬ ሐምሌ 25 ቀን 2018 ዓ.ም ከማለዳው ጀምሮ በምዕራባዊ ትግራይ ዞን በሽረሪ አቅጣጫ ግልጽ ጦርነት ጀምሯል ነው ያለው። የፕሪቶሪያው ስምምነት ከተፈረመ በኋላ እንኳን የትግራይን ህዝብ ለማንበርከክና ለመብታትን ካለው ከፍተኛ ፍላጎት ተነስቶ የተለያዩ ከበባዎችን፣ እገዳዎችንና ወታደራዊ ዝግጅቶችን ሲያደርግ ቆይቶ ድጋሚ ትግራይን ለመውረርና ህዝቡን ለማጥፋት ተነሳሽነት ወስዶ ጦርነት ከፍቶብናል በማለትም ወንጅሏል። ህወሓት በሀገር ውስጥና በውጭ የሚኖሩ የትግራይ ህዝብ ሁላችሁም የትግራይ የጸጥታ ኃይሎች፣ ብሔራዊ ኃይሎችና የትግራይ ታጋዮች፣ የትግራይ ሲቪል ማህበራት፣ የትግራይ ሃይማኖታዊ ተቋማትና ሌሎች የሚመለከታቸው አካላት በሙሉ ብሔራዊ ህልውና ለማረጋገጥ በሚደረገው ፍትሃዊ ትግል ለብሔራዊ ጥፋት ፈጽሞ አንበረከክም ብላችሁ ዛሬም እንደ ትናንቱ ታምራዊ ታሪክ ለመስራት ተዘጋጁ ሲልም ጥሪውን አስተላልፏል። ቡድኑ ተጀምሯል ያለውን ወረራና ጥፋት የሚመለከቱ ሁኔታዎች እድገት በየጊዜው በሚመለከታቸው አካላት አስፈላጊ ማብራሪያና መግለጫ የሚሰጥበት መሆኑንም ጠቁሟል። በጉዳዩ ላይ ከፌዴራል መንግስት በኩል እስካሁን የተሰጠ ምላሽም አለመኖሩ ተሰምቷል። በመጨረሻ ወደምናየው ዝርዝር መረጃችን አሁን ላይ ሸረሪና ላይ ምን አዲስ ነገር እንዳለ በኢትዮጵያ በኩል በወልቃይት ጠገዴ ቃባትያ ሁመራ ወረዳ ስር በሚገኘው ሸረሪና በበርከት በተባሉ የድንበር ቀጠናዎች በዛሬው ዕለት ማለዳ ከባድ የተኩስ ልውውጥ መከሰቱ ከስፍራው የተገለጸ ሲሆን የወጡ ዘገባዎች እንደሚያመላክቱት ግጭቱ የተነሳው ከሱዳን ድንበር በኩል አካባቢውን በኃይል ለመቆጣጠር አልመው የገቡ የህወሓት አርሚ 7 ታጣቂዎች በኢትዮጵያ መከላከያ ሰራዊት ላይ የከፈቱትን ትንኮሳ ተከትሎ እንደሆነ ተሰምቷል። የህወሓት አርሚ 7 ታጣቂዎች በሱዳን አቅጣጫ ሰርገው በመግባት በበርከትና ሸረሪና መስመር በቀላል መሳሪያዎች ትንኮሳ የጀመሩ ሲሆን ዓላማቸው ወልቃይት፣ ማይካድራና ሁመራን በመቆጣጠር ለቀጣይ የፖለቲካ ድርድር መደራደሪያ ማድረግ እንደነበርም ተጠቁሟል። ትንኮሳውን ተከትሎ የኢትዮጵያ መከላከያ ሰራዊት በመድፍና በድሮን የታገዘ መጠነ ሰፊ አጸፋ እርምጃ የወሰደ ሲሆን በጥቃቱ የተሳተፉት
የታጣቂዎች አብዛኛው ክፍል መደምሰሱና ከፍተኛ ጉዳት እንደደረሰባቸው ተመላክቷል። ከሁመራ ወደ በርከትና ሸሬን አቅጣጫ በተደረገው የከባድ መሳሪያ ምክንያት በሁመራ ከተማ ያሉ መኖሪያ ቤቶች ድረስ መንቀጥቀጣቸው ነዋሪዎች ገልጸዋል። በሌላ በኩል ህወሓት የደረሰበትን ከባድ እርምጃ ተከትሎ ባወጣው መግለጫ የፌዴራል መንግስቱ ሲያካሄድ የቆየውን ከበባ ወደ ወታደራዊ እርምጃ በማሳደግ በሸሬን አቅጣጫ ጦርነት ከፍቶብኛል ሲል ሲቪል ማህበረሰቡና ደጋፊዎቹ ለትግል እንዲዘጋጁም ጥሪውን አቅርቧል። አሁን ላይ ሸሬና በሀገር መከላከያ ሰራዊት ቁጥጥር ስር እንደሚገኝ ከአካባቢው የወጡ መረጃዎች አመላክተዋል። ሌሎች ተያያዥ መረጃዎችን እየተከታተሉ ማቀርብላችሁ ነው የሚሆኑ። ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለሰዓቱ ግን ይዤላችሁ የመጣሁት መረጃ ይመስላል።